የምጣኔ ሀብት ቀውስ በመፍጠርና ጠላቷን በማዳከም ረገድ ተሳክቶላታል። እስራኤልና አሜሪካ ካዝናቸው እየተሟጠጠ ስነ ልቦናቸው እየፈረሰ እንደሆነም ገልጸዋል። ይህ በእንዲህ እንዳለ ዓለም ዛሬ ሌሊት በታላቅ ድንጋጤ ነክታለች። የዲሞክራሲው አባት ነን የሚሉት ዋሽንግተን ዛሬ በገዛ ቤታቸው ውስጥ በሚንቀሳቀሱ የሞት ጥላዎች ተከበው አድረዋል። የአሜሪካ የፌደራል ምርመራ ቢሮ FBI እና የሀገር ውስጥ ደህንነት ሚኒስቴር DHS ሌሊቱን ሙሉ በከፍተኛ መረበሽ ውስጥ ሆነው ያወጡት መግለጫ የአሜሪካ ልብ ክፉኛ የሰበረ ሆኗል። ኢራን ለዓመታት በዝምታና በጥበብ ስታዘጋጃቸው የቆየችው ሲልፐር ሴልስ በመባል የምታወቁት በሰላማዊ ኑሮ ውስጥ የተሸሸጉ የቴህራን ቆራት ተዋጊዎች አሁን ከእንቅልፋቸው እንዲነቁ ትዕዛዝ ደርሷቸዋል። እነዚህ ኃያላኖች ተራ ጎረቤቶች፣ የሱቅ ሰራተኞች ወይም የታክሲ አሽከርካሪዎች መስለው በአሜሪካ ከተሞች እምብርት ውስጥ ተቀብረው የቆዩ ድብቅ ፈንጆች ናቸው። አሜሪካ እስራኤልን ለመርዳት አይኗን ወደ መካከለኛው ምስራቅ ስታዞር፣ የፔርሺያ አንበሶች ግን ጥርሳቸውን በዋሽንግተን በኒውዮርክና በሎስ አንጀለስ ጎሮሮ ላይ አሳርፈዋል። የኤሌክትሪክ ማመንጫዎች፣ የውሃ ፋብሪካዎችና ስትራቴጂካዊ ተቋማት አሁን በኢራን ወኪሎች እጅ መዳፍ ስር ወድቀዋል። አሜሪካ ዛሬ የምትተነፍሰው በስጋት የምትራመደው ደግሞ በጭንቀት ሆኗል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጦር ሜዳ ያጡትን ድል በቃላት ጦርነት ለማካካስ በመሞከር ለኢራን ሕዝብ አምጹ የሚል የከንቱ ጥሪ ያቀርበዋል። ኔታንያሁ አጋጣሚውን ተጠቀሙ እያሉ ቢለፉም መልእክታቸው ግን የመንግስታቸውን መዳከምና የኢራንን ብረት የመሰለ አንድነት ካለመረዳት የመጣ የሽንፈት ጩኸት ነው። ኢራን ግን ለከፍተኛ መስዋዕትነት ዝግጁ መሆኗን ገልጻለች። ምንም እንኳ አሜሪካና እስራኤል በከፈቱት ጭካኔ የተሞላበት ጥቃት 1255 ንጹሃን ዜጎች ሰማዕት ቢሆንም ቴህራን ግን አልተንበረከከችም። የኢራኑ ውጭ ጉዳይ ሚኒስቴር አባስ አግራቺ ለዓለም አቀፍ ማህበረሰብና ለተባበሩት መንግስታት ድርጅት የሰጡት ምላሽ የሚዲያዎችን ልብ የሚያርድ ነበር። የወረቀት ላይ ውዝግብ አይበቃም፣ የአሜሪካና የእስራኤል የሽብር ተግባር በስማችሁ ጠርታችሁ ካላቆማችሁ ታሪክ ይፈርጃል በማለት የዓለምን ዲፕሎማሲያዊ ስርዓት አንቀጥቅጠውታል። ጦርነቱ አሁን ወደ ጥልቅ ባህር ሰርጓል። የአሜሪካ ማዕከላዊ እዝ 16 የኢራን ፈንጂ ጫኝ ጀልባዎችን አወደምኩ ብሎ ቢፎክርም እውነታው ግን ሌላ ነው። ዶናልድ ጄ ትራምፕ በትሩዝ ሶሻል ገጻቸው ላይ የዛቻ ማዕት ቢያወርዱም የኢራን ኃይሎች ግን ለአሜሪካ ማስፈራሪያ ደንታ የላቸውም። የባህር ላይ ፍልሚያው አሜሪካና አጋሮቿን የነዳጅ እጥረት ውስጥ ሊከታቸው የሚችል የኢኮኖሚ ሱናሚ መቃረቡን ያበስራል። የጦርነቱ ሰደድ አሜሪካን አልፎ ካናዳ ዘልቋል። በቶሮንቶ የሚገኘው የአሜሪካ ቆንስላ ጽሕፈት ቤት ላይ የተከፈተው ድንገተኛ ተኩስ ሰሜን አሜሪካ ከአሁን በኋላ ደህንነቱ የተጠበቀ ቀጠና አለመሆኑን አረጋግጧል። የካናዳ ፖሊስና የደህንነት ተቋማት በከፍተኛ ድንጋጤ ውስጥ ሆነው ኤምባሲዎችን በመጠበቅ ላይ ናቸው። ይህ ጥቃት ጦርነቱ ድንበር ተሻጋሪና አደገኛ አቅጣጫ እየያዘ መሆኑን ያሳያል። አድማጮች፣ ዓለም የምትመለከተው የኃይል ሚዛን ሲቀየር ነው። አሜሪካና እስራኤል በኢራን ላይ የለኮሱት እሳት አሁን ወደ ገዛ ቤታቸው ተመልሶ የጥፋት መዓት ይዞ መጥቷል። የኢራን ስውር ኃይሎች በአሜሪካ እምብርት ውስጥ የሚያደርሱት ማንኛውም እርምጃ የዋሽንግተንን ግብዓት መሬት ሊያፈጥነው ይችላል። ይህ ጦርነት መቼ እንደሚቆም ማንም አያውቅም። ነገር ግን አንድ ነገር ግልጽ ነው። የፔርሺያ አንበሳ አንዴ ተቆጥቷል። የሚበላውን ሳያገኝ ወደ ኋላ አይመለስም።